በዛሬ ቪዲዮአችን እንግዲህ ሩትዬ በጣም አብዳለች ማለት ነው። እሷ ለአብርሽ የገዛችው የአንገት ሐብል እንግዲህ እነ ዳኒ ሄርሜላና ቢኒ ሆነው እንግዲህ ሽጠዋል ማለት ነው። ሽጠው ገንዘቡን ተከፋፍለዋል ማለት ነው። ልክ ለሱ እንደሚያስብ ሰው ልክ ለአብርሽ እንደሚያስብ ሰው አድርገው እንግዲህ እሷ አስጠንቁላባለች እሷ አሰርታባለች ብለው የአንገት ሐብሉን ወስደውበት ሽጠውበታል ማለት ነው። ሩታም ይሄንን ነገር ስትሰማ በጣም በክፉኛ ነው የተናደደችው ማለት ነው። ለምንድነው እንደዚህ የሚያደርጉት? ለምንድነው ይሄንን ነገር ያደረጉት ብላ በጣም ተናዳለች ማለት ነው። እውነት ለመናገር በጣም የሚያናድድና የሚደብር ነገር ነው ያደረጉት ዳኒ ማለት ነው። እንግዲህ በፊት ዳኒ ከሩትዬ ጋር ነበር፣ ቢኒም ቢሆን ከሩትዬ ጋር ነበር። አሁን ግን ተገልብጠው ወደ ሄርሜላ ሄደዋል ማለት ነው። በጣም የሚገርም ነገር ነው። እኛ ግን ምንም እየገባን አይደለም ይሄ ነገር ማለት ነው። አንዴ ወደ ሩት ሄዳሉ፣ አንዴ ወደ ሄርሜላ። እንግዲህ እንደዚህ ማድረግ አልነበረበትም ዳኒ ማለት ነው። በጣም ነው ያጠፋው። እውነት ለመናገር ከሆነ እንደዚህ አይደረግም። አስጠንቁላባለች ብሎ ተቀብሎት ደግሞ ሄዶ ይሸጣል ማለት ነው። ሽጦት ገንዘቡን በልቷል ማለት ነው። ቢኒም እንግዲህ በጣም የሚደብር ነገር ነው ያደረገው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ መስጠት እንዳትረሱ። ቪዲዮን እንግዲህ ላይክ ማድረግ እንዳትረሱ። የኔ እንቁ ውድና የተከበራችሁ አድማጮቼ በጣም ነው የምወዳችሁ። ይመቻችሁ።